ማታ ነው። አስኮ አውቶቡስ ተራ ጋር ከታክሲ እንደወረድኩ ነበር አንድ ሽማግሌ ይዘው እባክህ መስመር ሳትኩ ጀሞ ሄዳለሁ ብዬ የአስኮ ባስ ውስጥ ገብቼ እምሆነው ጠፋኝ አሉኝ። አሳዘኑኝ። ሁሉ ነገር ግራ የገባቸው ይመስላሉ። አይዞት አባባ በቃ ፒያሳ ተመልሰው ከዛ ይሄዳሉ ብዬ እጃቸውን ይዣቸው መንገድ እንደጀመርን አባባ ያወሩ ጀመር። አየህ ልጄ መስመር መሳት ምን ያህል ዋጋ እንደሚያስከፍል አሉኝ። እንዴት አባባ አልኳቸው። አስተውል፣ እኔ የሳትኩት የመኪናውን ነው። ብዙ ሰው ግን የህይወት መስመሩን ስቶ ርቆ ሄዶ መመለሻ ያጣ ይመስለኛል። ትንሽ ስህተት ትልቅ ዋጋ ታስከፍላለች። በተለይ ወጣትነት ከባድ ነው። በተሳሳተ ባስ ወይም ባልባሌ ልማድ በስንፍና በሱስ ባስ ተሳፍረህ ሩቅ ከሄድክ ለመመለስ ትለፋለህ። ግን ደግሞ አንድ ነገርም ላስታውስህ፣ እኔ መጥፋቴን ሳውቅ መሳሳቴን አምኜ አንተን አስቆሜ እርዳኝ አልኩህ። የዚህ ትውልድ ልጆች ማመን መመለስ ሞታቸው ነው። ስታጠፉ ወይም ስትጠፉ ቀድመህ እመን። እኔ አንተን እንዳስቆምኩህ ፈጣሪን በርከክ ብለህ መንገድ ምረኝ፣ ጠፍቻለሁ መልሰኝ ብለህ ለምነው። ከሰዎችም ምክር ተቀበል። ደሞ እችን የትራፊክ መብራት አያት አሉ ቀይ የበራው የትራፊክ መብራት ላይ እየጠቆሙኝ። አዎ አባባ አልኳቸው። ሕይወት የሆነ ቀን እንዲህ ቀይ ታበራለች። ሁሉ ያበቃል፣ መመለሻ ጊዜ ይጠፋል። ስለዚህ ከአሁኑ ትክክለኛውን መንገድህን ፈልግ። ወሬያቸው እየጣመኝ ረዳቱ ፒያሳ ፒያሳ አለ። አባባ ከጠፉበት መስመራቸው ተመለሱ። እውነት ከጠፋንበት መንገድ ፈጣሪ ይመልሰን። ቻቻ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው